እናንተ ምን ጉድ መጣብን? ዱባይ እና የተለያየ አረብ ሀገር ያላችሁ ማለት ነው። ውጪ ቪዲዮን ተመልከቱ። مع أن عاملة من إثيوبيا እናንተ ምን ጉድ መጣብን? ዱባይ እና የተለያየ አረብ ሀገር ያላችሁ ማለት ነው። ውጪ ቪዲዮን ተመልከቱ። مع أن عاملة من إثيوبيا إلا أنني أقوم بتركيب كاميرا ለምን ሰማችሁ? ይሄን ለመቆጣጠር ይሄን ካሜራ ደብቁ እያለች እኮ ነው ጆሪ ነው። እውነት ነው። ብዙ አይነት የተለያዩ አረብ ሀገራት የምትሰሩ እህቶቼ እባካችሁ ጥንቃቄ አድርጉ። የተለያዩ ካሜራዎች መጥተዋል። እንግዲህ አረቦች በየቤታቸው ካሜራ እየደቀኑ ነው። በየቦታው ካሜራ እያደረጉ ማለት እኛን ሲከታተሉ ነው የሚውሉት። እንደ በፊቱ እኛን በእንትን ነበር እየዞሩ ማለት እየተከታተሉ ነበር የሚያዩን። አሁን ላይ ግን ቁጭ ያሉበት በስልካቸው ብቻ ማየት ይችላሉ። እንደዚህ አይነት ቪዲዮ ደግሞ የምትለቁ እህቶቼ ጤነኛ ናቸው? በሶሻል ሚዲያ ወላሂ አንዱ ቪዲዮ 3 ሚሊዮን አረብ ነው ያየው። እንዳለ የአረቦችን ኮመንት ጉድ እነግራቸዋለሁ። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁ ውዶቼ። ባካችሁ ቻናሌ በጣም ቀዝቅዞብኛል። ላይክ ማድረግ አትርሱ። ባካችሁ ላይክ አድርጉ፣ ለኔ ይጠቅመኛል። በጣም ቀዝቅዞብኛል ቻናሌ። ቫይራል ላይ በጣም በቃ እይታ የለውም። እይታ እንዲኖርልኝ ላይክ አድርጉት፣ አበረታቱኝ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እንዲሁም የደውሏን ምልክት እየተጫናላችሁ የተለያየ ቪዲዮ በምለቅ ሰዓት እንዲወርድላችሁ ማለት ነው። የደውሉ ምልክቷን መጫን እንዳትረሱ ውዶቼ። እንግዲህ ዛሬ የመጣሁበት ምንድን ነው ካሜራ አረቦች በጣም በቃ ዘመናዊ ሆኑ ማለት ነው። እነሱ ጋር በየቤቱ በቃ ኩሽናው በየመኝታ ክላሳቸው ሁሉ ካሜራ የሚረክቡ አረቦች ናቸው አሁን ላይ ያሉት። በፊት ጊዜ የምታስታውሱ ከሆነ እኔ እንግዲህ በመጣሁበት ሰዓት ድሮ ማለት ነው አረቦች ቁጭ አይሉም። በቃ እኛን ሲከታተሉ ነው። በቃ ስናጸዳ ምን ስንል እኛን በማየት እዳቸውን ነበር የሚያዩት እየተከታተሉ ማለት ነው። ልክ እንደዛው አሁን ላይ ደግሞ በየክላሱ ካሜራ ድብቅ ካሜራ እየገጠሙ በጣም በቃ እንትን ብለው ነው። በየቦታው ካሜራ ነው። አንዳንዶቹ የሚታይ ካሜራ ይረክባሉ። አንዳንዶቹ ደግሞ የማይታይ ካሜራ በቃ ካሜራ የሌለበት ቤት የለም። ለምን አሁን ላይ በጣም ርካሽም ስለሆነ እንደምታውቁት ከኑን ላይ ምናምን እየገዙ ከምንድነው ስሙ ጠፋብኝ። ብቻ ከአፕሊኬሽን ከሼን ከኑን ምናምን ከቲሙ እየገዙ በጣም በትንሽ ብር በየቤታቸው ካሜራ እየረከቡ ነው አረቦች። ባካችሁ ጥንቃቄ አድርጉ። ከዛ ባለፈ ደግሞ እንደዚህ አይነት ቪዲዮ የምትለቁ መግቢያ ላይ እንዳስገባሁት አይነት ቪዲዮ የምትለቁ እህቶቼ ግን ጤነኛ ናችሁ? ጤንነታችሁ ያሳስበኛል። የእውነት ነው የምላችሁ። ቆይ ቪዲዮውን አስገባላችኋለሁ። ቪዲዮውን እስከ መጨረሻው አዳምጡት። የእውነት ነው የምላችሁ። እዚህ ቪዲዮ ላይ ገብተው አረቦች የሰጡትን ኮመንት ብታዩ ታፍራላችሁ። የእውነት ነው የምላችሁ። በጣም ያሳፍራል። በቃ ምን ልበላችሁ ማለቴ በቃ እኔ እንዴት ነው የዚህ ዜጋ እንትን ምንድነው ሰራተኛ ጠልቤ ነበር ልከንስላት ወይኔ ሰራተኛ አያስፈልግም ክላሳቸውን ከምንድነው ከእናንተ ቤት ውጭ ላይ መሆን አለበት። ሰራተኛ አትመኑ። በቃ እንደዚህ ማለት በድብቅ አሁን እንትን እያለች ነው እኮ ምናምን እያሉ ኮመንታቸው በጣም የሚያስፈራ ነውና ልክ ሌቦች እንደሆኑ ምናምን ሰራተኛ ሌባ እንደሆነ ምናምን ነው ኮመንታቸው እንዳለ የሚያሳየው ማለት ነው። ለምን ይቺ ልጅ እንግዲህ ልክ እንደ ቀልድ አድርጋ ቪዲዮ ሰርታ ለቃ ያ ቀልድ የእውነት ነው ብለው ነው ያመኑት። በቃ የሚያደርጉትን ነገር ነው የሚያሳዩን ብለው ስላመኑ ወደ 3 ሚሊዮን ሰው ነው ያየው። የእውነት ነው የምላችሁ። ኮመንቱ እንዳለ የአረብ ነው። በቃ እንዳለ አረብ ናቸው። እና ሰራተኛ አያስፈልግም ጠልበሽ ከሆነ ከንስሊ በጭራሽ ምናምን እንደዛ ነው የሚሉት። ወላሂ ነው የምላቸው። እና ለምንድን ነው ይሄን ያክል እንደዚህ ችግር የሚያመጣ ከሆነ የሆነ እንደ ቀልድ እያደረጉ ከተላጃ የሆነ ነገር እያወጣችሁ ምናምን ተደብቃችሁ ምናምን ቪዲዮ የምትለቁ ልጆች ለምን ኧረ ሼም ነው፣ የእውነት ሼም ነው እንዴ። እኛ እንደውም ጥሩ ነገራችንን እያጸዳን ምናምን በጣም ጎበዝ እንደሆንን ለማሳየት ይህን ነው እንጂ ማሳየት ያለብን እየሰረቃችሁ ምናምን እንደ ቀልድ እያደረጋችሁ የምታሳዩቸው እነሱ ካሜራ እየደበቃችሁ ማለት ካሜራ ከፍተው ያስቀምጣሉ አረቦቹ። ከዛ እናንተ የሆነ ነገር እያለበሳችሁ ወይም ደግሞ እያጠፋችሁ በቪዲዮ እየቀርጻችሁ ቲክታክ ላይ የምትለቁ ልጆች ቲክታካችሁ ደግሞ እነሱ ማለት ነው ቁጥራችሁ ስላላቸው ወደዛው ነው የሚወርድላቸው። ቁጥራችሁ ያለው ሰው ቲክቶካችሁን መከታተል ይችላል። እናንተ ፎሎ አደረገ አላደረገ ስማችሁን ጻፈ አልጻፈ ችግር የለውም ይወርድላቸዋል። ስለዚህ ጥንቃቄ አድርጉ። ምን ሆናችሁ ነው? የእውነት ነው የምላችሁ። የሆነች ኡጋንዳ መሰለችኝ ልጅቷ ቪዲዮውን የለቀቀችው። እሱን አይተው ማለት ነው ወላሂ ነው የምላችሁ ከኡጋንዳ እንዳጠልቡ ኡጋንዳዊ ጠልቤ ነበረ በቃ ከነሰልኳት ልከነስላት ነው በጭራሽ ከንስያት ነው የሚባባሉት። ኮመንቱ በጭራሽ በቃ በጣም ነው እንትን የሚለው። ቪዲዮውን አስገባላችኋለሁኝ። እንዲሁም ደግሞ በጣም አረቦች ካሜራ ላይ አሁን ላይ ትኩረት አድርገው እንትን እያሉ እንደሆነ የታወቀ ነው። እባካችሁ ጥንቃቄ አድርጉ። በተለይ እኛ
እግራቸው ወጣ ሲል ቁጭ ነው የምንለው። እንዲሁም ደግሞ ስልካችንን ይዘን በቃ ስራ እንሰራም። አብዛኛውን እንደዚህ ወጣ ሲሉልን ስልካችን ላይ እንሆናለን። ነገር ግን ደግሞ በጣም ጎበዞችም ነን። እኔ እውነት ለመናገር ሰዎች ሲወጡ እንድንትን ፍግት ብዬ ነው በቃ የምሰራው። እንደውም ሲኖሩ ይሻለኛል። ሲወጡ በጣም በጣም እሰራለሁኝ። ነገር ግን ወጣ እንዳሉልኝ ግን ያን ያክል እንትን አልልም። ወደዛው ቁጭ እላለሁ ስልኬ ላይ። ከዛ ሊመጡ ሲሉ ነው የምሯሯጠው። ያን አሁን በካሜራ ሲያዩ በጣም ጥሩ አይደለም እና ይህን ጥንቃቄ ማድረግ አለብን እህቶቼ እላለሁኝ። እንግዲህ ይህንን ቪዲዮ ባዩበት ሰዓት ነው በናት ገጥም አሚለት እሽስ ነው ኡጋንዳ ወላ ከንስል እሽራኤኮም ኦኬዳ እያለች እየጠየቀቻቸው እነሱም ደግሞ ታይ ምናምን እያሏት ኮመንታተሮች በጣም ብዙ ነው። ግን እኔ ያው በእንትኑ ይዤላችሁ መጥቼ ነው። ለማንኛውም ይቺ ልጅ እንግዲህ በሰራችው ቪዲዮ ልክ እንደ ቀልድ አድርጋ ማለት ሪዚቅ ሚስኪኖቹን ሪዚቅ እየዘጋች ነው። እውነት ለመናገር ይሄን እንደ ቀልድ አድርጋ ነው የሰራችው ቪዲዮን። ግን ወደ 3 ሚሊዮን ሰው ነው ያየው። በጣም በሚገርማቸው ሁኔታ ወይኔ ጋይስ ጉድ ሰማችሁ እናንተ? ምን ጉድ መጣብን? ዱባይና የተለያየ አረብ ሀገር ያላችሁ የማዳም ቅመሞች ይህ ቪዲዮን ተመልከቱ እስቲ። مع أن عاملتي من إثيوبيا إلا أنني أقوم بتركيب كاميرات እንትኑን ሰማችሁ? ይሄን ለመቆጣጠር ይሄን ካሜራ ደብቁ እያለች እኮ ነው ጆሬ ነው። እውነት ነው። ብዙ አይነት የድብቅ ካሜራ አይነቶች እየመጡ ነው። በጣም የማጠብቋቸው አይነት ከቻርጀር ጀምሮ እስከ ተለያዩ ትንንሽ እናንተ ባይን ልታዩዋቸው የማትችሏቸው አይነት ካሜራዎች እየመጡ ይገኛሉ። ስለዚህ እንደዚህ አይነት ሁኔታዎች ላይ የሚጠቅም እና ወዶች የካሜራ ስታዩ ይሄን ያክል የምትፈሩት ነገር ነው ግራ የሚገባኝ። በቃ በነፃነት ምንም እንዳልነበረ ቁጠሩት። በቃ አይደል ልክ እንደ ማንኛውም ጊዜ እንደምትሰሩት ትሰራላችሁ። ከዛም በኋላ ስራችሁን ስጨርሱ ሄዳችሁ ክላሳችሁ እረፍት ማድረግ በቃ አለቀ። ለምን አረፍሽ ካለችሽ ስራዬን ጨረስኩ በቃ ምን ታመጣለች? እረፍት ደግሞ መብታችን ነው። ስራ ስንጨርስ የማረፍ መብት አለን። እና ውዶችዬ ራሳችሁን ጠብቁላለሁኝ። ግን ባለጌ ነገር እየሰራችሁ በሶሻል ሚዲያ የምትለቁ እህቶቼ የባካችሁ እኛንም አታሰድቡን። እየሰረቃችሁ እንዲሁም ደግሞ ሳያዩዋችሁ ከደረጅ ስር ተቀምጣችሁ ምናምን አጸዳለሁ ብላችሁ እንትን ማለት ቁጭ ብላችሁ የሆነ ምግብ ይዛችሁ ከደረጅ ስር ምናምን ምግብ ስትበሉ ደግሞ አትደበቁ። በቃ በነፃነት ብሉ። አትብሊ ስትልሽ እኔ ካልበላሁ መስራት አልችልም ማለት ነው። አለቀ። መሽጎጥቆጥ ምንም እንትን የለውም። በጣም ብዙ ልጆች ክላሳቸው ሲገቡ የሆነ ነገር እየያዙ ምናምን የሆነ ተደብቀው እንትን የሚሉ አሉ። ያ ግን ጥሩ አይደለም። በካሜራ ሲያዩዋችሁ ይቺ ልጅ በቃ ሌባ ናት ይላሉ። አረቦች ደግሞ የሆነ ነገር ካዩ ስታነሺ በቃ አለቀ። የሁልጊዜውንም ውለታሽን እንዳለ ገደል ነው የሚከቱት። ማለት ውለታ ቢስ ስለሆኑ ማለት ነው። እና እህቶቼ እንግዲህ ተጠንቀቁላለሁኝ። ይሄን ካልኩኝ እንግዲህ ለቻናሌ አዲስ የሆናችሁ በሰብስክራይብ አበረታቱኝ። ላይክም አድርጉ። ቪዲዮዬን ላይክ እያደረጋችሁ ዩቲዩብ ቻናሌ እንደ በፊቱ እንዲታይልኝ አድርጉልኝ። አሁን ላይ በጣም እይታው ስለቀዘቀዘብኝ ላይክ ማድረግ እንዳትረሱ። ላይክ አድርጉ። በተረፈ እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ እህቶቼ ራሳችሁን ጠብቁ። ራሳችሁን ከጠበቃችሁ ደግሞ አረቦች እርግጠኛ ነኝ ምንም አያመጡም። አብሽሩልኝ። መጥፎ ነገር ግን በሶሻል ሚዲያ አትልቀቁ እና በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። አሰላሙ አለይኩም።